በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምዕመናን ገለጹ። ዛሬ ህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለት ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ከአካባቢው የደረሰ መረጃ ያመለክታል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃን ሰራዊት የተባሉ ኦርቶዶክሳውያን ይገኙበታል። ሥርዓተ ቀብራቸው በጠለት ቅዱስ ገብርኤል ቤተክርስቲያን ዛሬ ህዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያ በተመለከተ መረጃ አቀብላቸዋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማኅበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም ይህ ሰብአዊ ድርጊቱ አፈናና ግድያውም ተባብሶ መቀጠሉን ያገኘነው መረጃ ያመለክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተ ክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። ከዚሁ ጋር በተያያዘ በአሁኑ ሰዓት ሴቶችና ሕፃናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነ የደረሰኝ መረጃ ያመለክታል ሲል የማኅበረ ቅዱሳን ብሮድካስት አገልግሎት ዘግቧል። በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምዕመናን ገለጹ። ዛሬ ህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለት ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ከአካባቢው የደረሰ መረጃ ያመለክታል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃን ሰራዊት የተባሉ ኦርቶዶክሳውያን ይገኙበታል። ሥርዓተ ቀብራቸው በጠለት ቅዱስ ገብርኤል ቤተክርስቲያን ዛሬ ህዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያ በተመለከተ መረጃ አቀብላቸዋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማኅበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም ይህ ሰብአዊ ድርጊቱ አፈናና ግድያውም ተባብሶ መቀጠሉን ያገኘነው መረጃ ያመለክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተ ክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። ከዚሁ ጋር በተያያዘ በአሁኑ ሰዓት ሴቶችና ሕፃናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነ የደረሰኝ መረጃ ያመለክታል ሲል የማኅበረ ቅዱሳን ብሮድካስት አገልግሎት ዘግቧል። በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምዕመናን ገለጹ። ዛሬ ህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለት ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ከአካባቢው የደረሰ መረጃ ያመለክታል።
ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃን ሰራዊት የተባሉ ኦርቶዶክሳውያን ይገኙበታል። ሥርዓተ ቀብራቸው በጠለት ቅዱስ ገብርኤል ቤተ ክርስቲያን ዛሬ ህዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያ በተመለከተ መረጃ አቀብላቸዋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማኅበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም ይህ ሰብአዊ ድርጊቱ አፈናና ግድያውም ተባብሶ መቀጠሉን ያገኘን በስፍራው ላይ የጸጥታ ኃይል ቢኖርም ይህ ሰብአዊ ድርጊቱ አፈናና ግድያው ተባብሶ መቀጠሉ ያገኘነው መረጃ ያመለክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተ ክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። ከዚሁ ጋር በተያያዘ በአሁኑ ሰዓት ሴቶችና ሕፃናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነ የደረሰኝ መረጃ ያመለክታል ሲል የማኅበረ ቅዱሳን ብሮድካስት አገልግሎት ዘግቧል። በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምዕመናን ገለጹ። ዛሬ ህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለት ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ከአካባቢው የደረሰ መረጃ ያመለክታል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃን ሰራዊት የተባሉ ኦርቶዶክሳውያን ይገኙበታል። ሥርዓተ ቀብራቸው በጠለት ቅዱስ ገብርኤል ቤተ ክርስቲያን ዛሬ ህዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያ በተመለከተ መረጃ አቀብላቸዋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማኅበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም ይህ ሰብአዊ ድርጊቱ አፈናና ግድያውም ተባብሶ መቀጠሉን ያገኘን በስፍራው ላይ የጸጥታ ኃይል ቢኖርም ይህ ሰብአዊ ድርጊቱ አፈናና ግድያው ተባብሶ መቀጠሉ ያገኘነው መረጃ ያመለክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተ ክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። ከዚሁ ጋር በተያያዘ በአሁኑ ሰዓት ሴቶችና ሕፃናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነ የደረሰኝ መረጃ ያመለክታል ሲል የማኅበረ ቅዱሳን ብሮድካስት አገልግሎት ዘግቧል።